የአፍሪካ ህብረት ኮሚሽን ሊቀመንበር ለአፍሪካ ቡድኖች መልካም ምኞታቸውን ገለጹ። ለመጀመሪያ ጊዜ 48 ሀገራት የሚሳተፉበትን የ2026 ዓለም ዋንጫ ዛሬ መጀመሩን አስመልክቶ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በታላቁ መድረክ አገሪቱን ለሚወክሉ 10 ቡድኖች መልካም ምኞታቸውንና ጠንካራ ድጋፋቸውን ገልጸዋል። ይህ በታሪክ ከፍተኛው የአፍሪካ ሀገራት ተሳትፎ የአፍሪካ እግር ኳስ እያሳየ የመጣውን ቀጣይነት ያለው እድገት እንዲሁም የተጫዋቾቹን ተሰጥኦና ጥንካሬ የሚያንጸባርቅ ነው ብለዋል። ይህ ሁሉንም አፍሪካውያንን በጋራ ተስፋና ደስታ የሚያስተሳስር አህጉራዊ ኩራት የምዕራፍ ማሳያ ነው ብለዋል። ሊቀመንበሩም አክለውም ዓለም ዋንጫ አገራትን የሚያስተሳስርና በሰላም የሚገናኙበት መድረክ በመሆኑ አፍሪካውያን አመርቂ ውጤት በማስመዝገብ አርአያ እንደሚሆኑ ያላቸውን እምነት ገልጸዋል። የአፍሪካ እግር ኳስ እድገት በወጣቶቹ ጥንካሬ ነጸብራቅ ነው ያሉት ሊቀመንበሩ ተፎካካሪ ቡድኖች የሀገራቸውን ሕዝብ ተስፋ ብቻ ሳይሆን የአንድ ሙሉ ትውልድ ምኞትና ፍላጎት ጭምር የተሸከሙ እንደሆኑ ተናግረዋል። የአፍሪካ ህብረት ይህ ታሪካዊ ምዕራፍ እውን እንዲሆን ላደረጉ ተጫዋቾች፣ አሰልጣኞች፣ የስፖርት አመራሮችና ደጋፊዎች አድናቆቱን የሚገልጽ ሲሆን ሁሉም ቡድኖች በላቀ ብቃት በሥነ ሥርዓትና ለታማኝነት ክብር በመስጠት እንዲወዳደሩ አበረታተዋል። ለ39 ቀናት የሚቆየው የዓለም ዋንጫ ዛሬ ሲጀመር በመክፈቻው ደቡብ አፍሪካ ከሜክሲኮ የሚያደርጉት ጨዋታ ይጠበቃል።